ለምነህ እግዚአብሔር ሰማይ ቤት እንዴት ነው እመጣለሁ ብለህ ቆየህሳ ምን ነው? ያማ ለእልፍ አላፍ አለቃ ማመልከቻ ጽፈን ለወፈ ሰማይ ህዝብ መድረክ ላይ ለፍፈን ጸሎት ቤታችንን እኛው ላይ ቆልፈን የምድር አተካር ህግጋቱን አልፈን ደብዳቤ ላክንልህ። አይነን ካየነው 2000 ዘመን እንደቀልድ አለፈ። የመምጣት ተስፋ እየኮሰመነ መቅረት ገዘፈ። እንደውም በመጣሉ ተስፋ 2000 ዘመን ቀጥሮን ከጠፋ በቀጠሮ ሰዓት መምጣት ከተሳነው እግዚአብሔር ሀበሻ ነው እያሉ ያሙሃል። እኔ ምን አውቃለሁ አመስግነው ሲሉኝ እልልታዬ ማቀልጥ ቃሉን ስማ ሲሉኝ ሰባኪው እግር ስር በደስታ መቀመጥ እግዚኦ በሉ ሲባለን በእኔ የማፈስ ሃሌሉያ ሲሉኝ በሳቅ ልብ የማፈርስ ምናምን የትውቀት በውስጥ ያልጸደቀ ንበረከክልህ ጉልበት ያለቀ እኔ ምን አውቃለሁ ግን አንተ ደህና ነህ ከምር እንደሚያሙት መጽሐፍ ቀን ቀር እንዴ? የሰናፍጭ ቅንጣት ታክል ጥርጣሬ አትከፋም አንዳንዴ ከሆነስ ሆነና ሰማይ ቤት እንዴት ነው? አብርሃም ሰላም ነው? እዛስ ቤት ገነባ? ዛሬም በድንኳን ነው? እኛማ ይኸውልህ በቤት ኪራይ ችንካር እየተሰቀልን ኤሎሄ እንላለን ጎጆ እንድጥልልን ወደ ላይ ገነባን ወደ ጎን አሰፋን ወደ ላይም ከላይ ወደ ጎንም ከጎን እንደ ጉር ተገፋን ቤት ለእንግዳ ማለት ጭራሹን ጠፋን። አባታችን ሙሴ እንዴት ነው ለክብሩ ውቅያኖስ መክፈያው ደህና ናት በትሩ? እኛማ ይኸውልህ እንጀራ ፍለጋ ባህር ስናቋርጥ የተስፋዋን ምድር አሸዋ ሳንረግጥ የትም ባበላን የትም ማሳላስ ንገርልንና በትሩን ያውሰን